የምትመለከቱት እንግዲህ ባጃጇን እያወረደ በውቢቷ ወረኢሉ ከተማ ተገኝተን ወንድማችንን ጀማልን እህቱ ሰርፕራይዝ አድርጉልኝ ባለች መሰረት ባጃጇን ይዘን መተን ሰርፕራይዝ ልናደርገው ነው። ቁልፍ ስንሰጠውና ባጃጇን ሲረከብ ምን እንደተሰማ አብረን ምን ሰማ ይሆናል። አብራችሁን ቆዩ። ሲያይመር እናት ይዘን መተናል። አታገሯ ላይ ደግሞ መውለዷ ላይ እዚሁ ኖሯ ላይ እንደገና የምታብብ እንደገና የምታፈራ አላህ ያድርጋት። በዚሁ ላይ የምታሸበርቅ አላህ ያድርጋት። ይህንንም ተባረክ አላህ ያርግላት። ልጆቿንም ሻላህ ያርግላት። እኔም ባገራ መልክ ማስረከብ አላህ ያድርገኝ። እሷም ያቷ ረዝሞ ርዝቋ ሰፍቶ እንግዲህ እዚሁ በደስታ የምትገናኝ አላህ ያርግህ። ባታልና አሁንም ያማረ እንጀራ ያማረ ጤና ይስጥልን ለእህታችን አንቺንም ጨምሮ እንደዚህ ለአደራ አስረካቢ ዛሬ አደራ አስረካቢ ከሰው መርጦሎች መጥቷል። አንቺን መርጠውናል። ፈጣሪ አምላክ ይፍረጥሽ። አሁንም ወደፊት በጣም ከማንም ከምንም በላይ እድሜያችሁን ረዘም ያድርገው። እድሜያችሁን ለሀገራችሁ ለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናላችን ቤተሰቦች እና በጣም ተናለ እንግዲህ በጉዞ ላይ እንገኛለን። ዛሬ እንግዲህ ወዴት እየሄደች ነው? ሙአሚር እያላችሁ ነው የሚሆነው። ያው ሹፌራችን ጋር ትልቅ ሰርፕራይዝ ይዘን ወደ ውቢቷ ወረኢሉ ከተማ እየሄድን ኮምቦልቻ ደርሰናል ማለት ነው። ሰርፕራይዙ ምንድን ነው? ዋው በጣም ትልቅ ሰርፕራይዝ ነው። ሰዎቹ አያውቁም። ቤተሰቦቿ ለወንድሟ ትልቅ ሰርፕራይዝ አድርጊ ብላ እየሄድኩ ነው ማለት ነው። ሰርፕራይዙን እስከ መጨረሻ ለማየት ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ኮምቦልቻ ደርሰናል። እንግዲህ ደግሞ እዛ ወረኢሉ ገብተን ሰርፕራይዙ እንዴት እንደሆነ እቃውን ስናስረክብ ደግሞ የምናሳያችሁ ነው የሚሆነው። አብራችሁ ቆዩ። የምትመለከቱት እንግዲህ ባጃጇን እያወረድን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደናችሁ በጣም ደህና ነን። ዛሬ እንግዲህ በውቢቷ ወረኢሉ ከተማ ተገኝተን ወንድማችንን ጀማልን እህቱ ሰርፕራይዝ አድርጉልኝ ባለች መሰረት ባጃጇን ይዘን መተን ሰርፕራይዝ ልናደርገው ነው። ቁልፍ ስንሰጠውና ባጃጇን ሲረከብ ምን እንደተሰማ አብረን ምን ሰማ ይሆናል። አብራችሁን ቆዩ። እንግዲህ እንደምትመለከቱት ወንድም ጀማል እህት አሲያ ይሄንን ባጃጅ ገዝታ ለአንተ ሰርፕራይዝ አድርጉልኝ ብላ ነው። ይሄ ቁልፍ ነው የባጃጁ። ይሄ ደግሞ ሙሉ ዶክሜንቷ ነው። አዲስ ባጃጅ ነው። ወደዚህ አዲስ ባጃጅ ናት። እንግዲህ ምን እንደተሰማ እስኪ ተናገር። ሰላም ታቀርብና አው ወደ ብዙ አይቷውና ማራሽ ለክራው ከምንም በላይ ሄዶችን በጣም አመሰግናለሁ። በያሉበት አጥንታቸው ለምን በያሉበት ጤናቸው ይስጥልኝ። አመሰግናለሁ። እንደዚህ ተከበረቱ በጣም የክብር ለፍተሽ የትምህርት ሀገርሽን ስለሆነ በጣም አመሰግናለሁ። ከምንም በላይ አመሰግናለሁ። መርሐባ እንግዲህ እዚህም ሰላማችሁ ይብዛ። አሜን አሜን። እንግዲህ እንደምትመለከቱት ውድ የቻናላችን ቤተሰቦች ጀማል ያው ደስታውን ለመግለጽ ያው አንድ ሰው ደስ ሲለው ብዙ ማውራት ስለማይችል በጣም ደስ እንዳለውና ለህቶቹ ዱዓ እንዳደረገ አይታችኋል። እንደምትመለከቱት እንግዲህ አዲስ ባጃጅ ናት። ሁሉ ነገር በሯ ምናምን ተሰራርቶ አምጥተንለታል። እንግዲህ ወንድም ጀማል ደግሞ ኢንሻአላህ በዚህ ሰርቶ ከዚህ በላይ ደግሞ የሚተካው አላህ ያድርግለት። ኢንሻአላህ ባጃጇን በመኪና አላህ ይቀይርለት ብለን እኛም ደግሞ ዱዓ እናደርግለታለን። እንደዚህ ያሰበችው እህቱን ደግሞ አላህ እድሜ ከጤና ሰጥቷት ኢንሻአላህ ባገሯ ገብታ ደግሞ ከዚህ በላይ ደግሞ እሱ የሚያደርግላት ብድሯን ደግሞ ከዚህ በላይ አድርጎ የሚከፍል እንዲያደርግ እንመኛለን። ኢንሻአላህ ይሄ ብቻ አይደለም ሌላም ቃይ ዘመተናል።
ወደ ውስጥ ገብተን ያንን የምናሳያችሁ ነው የሚሆነው። አብራችሁ ባጃጇን ክፈትና ነዳ አድርጋት እስቲ ሞከር ዝም ብለህ ያው መላ ቤተሰቦቹ ያው ሰብሰብ ብለዋል። ያው እንኳን በሰላም ወደ ሀገርሽ ያግባሽ ነው የሚሉት እነሱ። እሳቸውን ደግሞ እስኪ ምን እንደተሰማቸው ይንገሩን እስኪ። እንግዲህ ያው ቤተሰብ ጭናለች ባጃጇ። በጣም ከማንም ከብርም በላይ ጎንበስ ይበሉ። አሪያ እድሜያቸውንም ረዘም ያድርገው፣ ጤናቸውን ይስጣቸው። ከማንም ከምንም በላይ በጣም አዲስ ነገር ነው የሆነበት። ተደብቀዋል ትንሽ አድርጎት አያውቅም። በጣም ደስ የሚል ነው። እድሜያቸውን ረዘም ያድርገው። ከዚህ በላይ ደግሞ እሱ የእናንተን ውለታ የሚከፍል ያደርገው። በተለይ አንቺ እህታችን ለዚህ መሰረቱ ነሽ። ለመብቃትሽ እድሜሽን ረዘም ያድርገው። መውለድሽና ልጆችሽን ይባርክልሽ። አሁንም የልቦናሽን ሰፋ ያለ ነገር የምታደርጊ ያድርግሽ። በጣም እናመሰግናለን። ቤቶች እንግዳ መጥቷል፣ ትቀበላላችሁ? እቀበላለሁ እንጂ እንግዲህ እዚህ ጋር እንደምትመለከቱት አዲስ ነገር ነው። እስከዛሬ ወይባ ሰርፕራይዝ አድርገናል ለሀገራችን። ወይባ ለሴቶች ለቁቁማት ለምች ምናምን ይሄንን ሴቶች ሲታጠቡ በጣም ብዙ በሽታ የሚፈውስ የሀገራችን እንጨት ነው። ይሄንን ይዘን መተናል። ሌላ ብዙ እቃዎች አሉ። እንግዲህ አብራችሁ ነው ማለት ነው። እንደምትመለከቱት ሁለት የካርጎ እቃዎች አሉ፣ በርሚኖች። እነዚህ በኔስም ገብተው እኔ ከአዲስ አበባ አውጥቼ ነው ያመጣሁላት። የእህት አሲያ ነው። እዚህ ውስጥ ለቤተሰቦቿ የሚሆኑ አንዳንድ እቃዎችን አዘጋጅታ አውጥተን አምጥተንላታል። ማነው ከካርጎ እዚህ ጋር ኬንዳ አለ፣ 4x4 ኬንዳ ለአሲያ ልጅ ኳስ ግዙለት ብላ ነው። እዚህ ጋር ደግሞ ፍራሽ፣ 2 ፍራሽ ልብስና 6 ትራስ ለእናቴ ብላ ነው። ከነ ፍራሹ አምጥቻለሁ። እዚህ ጋር መክተፊያ፣ ጭልፋ፣ ትሪ እንዲሁም ለልብስ ማጠቢያ ነው። እሷ ሳፋ ነበር ያለችኝ፣ ግን ሳፋው ስለሚዝግ ብዬ ይሄንን መርጬ ገዝቼላታለሁ። አሪፍ የልብስ ማጠቢያ ወይም ማዘፍዘፊያ ነው። ይሄ እንደምትመለከቱት እንግዲህ ለእናቴ ነው ያለችው። ያው ወንድም ጀማል ተረክቦ ይሄን ደግሞ ለቤተሰብ ያደርሳል። እዚህ ጋር ለሲኒ ማጣጠቢያ የምትሆን፣ እዚህ ጋር ደግሞ የእጅ ማስታጠቢያ፣ ለባጃጇ ደግሞ ለጊዜው ማንቀሳቀሻ ቤንዚን ይሄው 2 ሊትር አስገብቼው ትናንትና ስትጫን ተነርታ ነው። ይሄ ደግሞ 6 ሊትር ቤንዚን ነው። እዚህ ጋር ቡና አለ። አፍያየርና ተሰጣለ 2 ኪሎ ቡና። እዚህ ጋር 1 ኪሎ እጣን። እዚህ ጋር ደግሞ ሲኒ። ይሄ ደግሞ የሊት ማብኪያ ባል በዛ እንደውስጠኝ ይሄኛው ጋር ደግሞ ለሻይ ማፍሊያ የምትሆን የሻይ በራድ ብላኛለች። ለቤተሰቦቿ እዚህ ጋር ደግሞ ውሃ ምናምን ቀርተን የምናስቀምጥለት ወይም ልጥ የምናቦካበት ባሊ፣ እንዲሁም የብረት ሙቀጫ ለቡና ለቅመም፣ የቡና መቁላ ደግሞ ይኸው እንደምትመለከቱት። ፍራሽና ትራስ ደግሞ አምጥተናል። ይሄ ፍራሽ ልብስ አለው፣ ከነ ልብሱ ነው የመጣው። 2 ፍራሽ ከነ ልብሱ ማለት ነው። ልብሱ ዛጋ ሳይሆን እዚህ ጋር ደግሞ እንግዳ ሲመጣ መተኛ የሚሆን 2 ሰው የሚያስተኛ የመሬት ፍራሽ፣ ለሽንኩርት ለድንች መደርደሪያ የሚሆን ባስኬት እና እንደገና ደግሞ ምጣድ አለ። እዚህ ጋር ደግሞ ለአሲያ እናት ሰጣት በከቡና ይሄ ምጣድ የእንጨት ምጣድ እዚህ ላይ ነው የሚቀመጠው። ሁለቱ አንዱ ለፍቅር ነው፣ የፍቅር ቤተሰቦች ናቸው የሚወስዱት። አንዱ የአሲያ እናት ተከታለው፣ አንዱ ለፍቅር ቤተሰቦች ተከታለው። ይሄንና አንዷን ዘይት ሁኔታው ላይ ታርገ ለፍቅር ቤተሰቦች በመጣው ቃ ምን እንደተሰማ እስኪ ንገራችሁ ጋሽ። ምግቡ እኔ መቼም የምለው ማለት ነው ለማን መቼም ላክሽው ለማን ደግሞ
ለአምሮት ብሏታልና አሁንም ያማረ እንጀራ ያማረ ጤና ይስጥልን ለእህታችን አንቺንም ጨምሮ እንደዚህ ለአደራ አስረካቢ ዛሬ አደራ አስረካቢ ከሰው መርጦሎች መስሏል። አንቺን መርጠውናል። ፈጣሪ አምላክ ይምረጥሽ። አሁንም ወደፊት በጣም ከማንም ከምንም በላይ እድሜያችሁን ረዘም ያድርገው። እድሜያችሁን ለሀገራችሁ ከዚህ በላይ የምታደርጉ ለወደዳችሁ ለተጠላችሁ ከማንም ከምንም በላይ መናገር ነው። እቺ ደግሞ ለአሲያ ልጅ ለትንሹ የሚሰጠው ሰማይቷ አላለቀም። እዚህ ደግሞ ሌላ ዋይን አለ ከውጭ የመጣ አንድ ዋይን ያንተ ነው። አጋበል ያው እንደምታውቁ መላ ቤተሰቦችሽ ያው በሰላም ተገናኝተው ደስ በሚል አቀባበል ተቀብለውናል። ያው እቃውን በመረከብ ይገኛሉ። ሁሉም በቃ በአንድነት በቃ ዱዓ እያደረጉልሽ ነው። ወደ ሀገርሽ በሰላም የምትገቢ ያርጉሽ እያሉ ነው። እንግዲህ መላ ቤተሰቦችሽ የናፈቁሽ ካሉ በዚህን አጋጣሚ ያው እያየሻቸው ሁሉም በቃ ቤቶች የሚል ፕሮግራም ሆኗል። አሁን ሞባይል በማስረከብ ላይ ትገኛለች ሙአሚር። እንግዲህ እነዚህ ከውጭ የመጡ ናቸው። አንዱ ለልጄ ነው ብላለች፣ አንዱ ለጀማል ነው ብላለች። የትኛው እንደሆነ እንግዲህ በኋላ ሰዓት ታወራላችሁ። ሁለት ስልክ በእጅ ውስጥ ሌላውን እዚህ ውስጥ ያለውን ለማን ደስ እንደሚሰጥ ማን እንደሆነ እሷ ራሷ ትነግራለች። ሞባይል በእጅ አስረክቤያለሁ። ይሄ እንግዲህ ያው እንደምትመለከቱት ከካርጎ በእኛ ስም ገብቶ አውጥተን ሞባይልም አለው አራት ተከፍሎ የወጣ እቃ ነው። እዚህ ጋር አንድ ሁለት ወጣት የቤት ነበረ ባጃጅ እስከምትመጣ ጠብቄ ሁሉንም እቃ አስረክቤያለሁ። እነሱም በጣም ደስ እንዳላቸው ደስታቸውን ገልጸዋል። ኢንሻአላህ ደግሞ ታጣሲያ መጥተሽ ደግሞ ወንድምሽ ከዚህ በላይ አንቺ ካረግሽለት በላይ አድርጎ የሚያስደስትሽ አላህ ያድርገው። አንቺንም ከሰው ሀገር አውጥቶ ባገርሽ ላይ የሚያስደስትሽ ያረጉት ውድ የቻናል ቤተሰቦች በውጭ ሀገር ያላችሁ አላህ ሰፊ እንጀራ ሰጥታችሁ በሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ተደሰቱበት እድሜ ከጤና ይስጣችሁ እያልኩ በወዲሁ እሰናበታለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወበረካቱህ። ከመልሽ በላይ በጣም ማሻአላ ብለናል እና እናመሰግናለን። አንቺም በሰፊው ይስጥሽ፣ ለእኛ እንደሰጠሽን ሁሉ በሰፊው አላህ ይስጥሽ። ደስ ይላል። በጣም መታገሯ ላይ ደግሞ መውለዷ ላይ እዚሁ ኖሯ ላይ እንደገና የምታብብ እንደገና የምታፈራ አላህ ያድርጋት። በዚሁ ላይ የምታሸበርቅ አላህ ያድርጋት። ይህንንም ተባረክ አላህ ያድርግላት። ልጆቿንም ሻላህ ያድርግላት። እኔም ባደራ መልክ ማስረከብ አላህ ያድርግልኝ። እሷም ሀያቷ ረዝሞ ርዝቋ ሰፍቶ እንግዲህ እዚሁ በደስታ የምንገናኝ አላህ ያድርግ። እናንተም ደህና ሆናችሁ በመዳርም በመኳልም በሰዲአም በመውለድ የምንገናኝ አላህ ያድርጋችሁ። በረካ አላህ ያድርጋችሁ። አሰልም አላ ሰይዲና ኑሩ ቆዩ። በጣም ትደሰቷለህ። ደግሞ አብረን እንግዲህ ጓደኞቿን ይዛ አብረን የምንተደሰት እናንተ የሚበልጥ የምትደሱ አላህ ያድርጋችሁ። የበለጥ የምታገኙ አላህ ያድርጋችሁ። ታዲያ አንከባካቢያችሁ ገዳቢያችሁ አላህ እንደው ብዝት አድርጎት እንደው ደህና ሆናችሁ በሰርግ የምትገናኙ አላህ ያድርግልኝ። ደስታው ላይ እኔም ልቆይ እናንተም ደህና ሆኑልኝ። የበለጥ ይስጥልኝ ታዲያ